ሰላም ውድ የብሬቴክ ቤተሰቦች እንዴት ናችሁ? ወደ ቻናሌ እንኳን በደህና መጡ። ዛሬ በሞባይል ቦርድ ላይ የሚገኙ ጥቃቅን አካላትን በዝርዝር እንማራለን። ይህ ትምህርት ለሞባይል ጥገና ተማሪዎች፣ ለጀማሪዎች እና ለቴክኒሽያኖች በጣም ጠቃሚ ነው። አብራችን ቆዩ። እሺ፣ በመጀመሪያ የምናየው ሬጂስተር ነው። ሬጂስተር በአብዛኛው ስልክ ሞባይል ቦርዳችን ጋር የምናገኘው ነጭና ጥቁር ነው። ዳርና ዳር ነጭ ነው፣ መሀሉ ጥቁር ነው። ከላይ ጽሑፍ ይኖርበታል። ስለዚህ እንደዚህ ካገኘን ሬጂስተር ነው ማለት ነው። የሬጂስተር ጥቅም አንደኛ ምንድነው? ከረንት መቆጣጠር ነው። ኦቨር የሆነ ከረንትም ሲመጣ መቆጣጠር ነው። ሌላ ከተበላሸ ያው መስመር ይቋረጣል ማለት ነው። የቦርድ ጋር የምናገኘው ምልክት ደግሞ ሲምቦሉ አር ይሆናል ማለት ነው። በስኬማቲክስ አር ተብሎ ይጠራል ማለት ነው። በሁለተኛነት የምናየው ካፓሲተር ነው። ካፓሲተር ደግሞ እንደዚህ በአብዛኛው ስልክ ላይ የምናገኛቸው ዳርና ዳር ነጩ ነው። መሀላቸው ጎልድ ከለር ወይም ሽሮ መልክ ወይም ደግሞ ቡኒ መልክ ይመስላል። ስለዚህ ካፓሲተር ደግሞ ምንድነው? አንደኛ ኃይል ያከመቻል፣ ቮልቴጅን ያረጋጋል። በአብዛኛው በፓወር ላይን ላይ በብዛት ይገኛል። በስኬማቲክ ደግሞ ወይም ሲምቦል ደግሞ ሲ ተብሎ ቦርድ ላይ እናገኘው ይችላለን ማለት ነው። ሶስተኛ የምናየው ደግሞ ዳይወድ ነው። ዳይወድ ያው እንደምታዩት እንደዚህ አነስተኛ ሆኖ ጥቁር ነው። ዳርጋ ሰረዝ ነገር አለባቸው እና ግማሽ ጥቁር ከላይ ጽሑፍ አለባቸው ማለት ነው። ስለዚህ ይሄ ዳይወድ ደግሞ ኤሌክትሪክን በአንድ አቅጣጫ ብቻ እንዲፈስ ያደርጋል። ሌላ ስልኩ ከሾርት ሰርኪት ይጠብቃል ማለት ነው። በስኬማቲክ ዲ ተብሎ ይጠራል ማለት ነው። በአራተኛ ደረጃ የምናየው ኮይል ወይም ኢንዳክተር ነው። እንደምታዩት ምስሉ ጋር ኮይል ስልካችን ላይ ጥቁር እንደዚህ ክብ ጥቁር ነው። ከፍ ከፍ ያሉ ወይም ደግሞ ጻላያቸው ላይ እንደ ጽሑፍ ያለባቸው ጥቁር ነው። አራት ማዕዘንም አለ እንደዚህ በክብ እናገኛቸዋለን። ሌላው መሀላቸው ጥቁር ነው፣ ዳር ነጭ ነው። ትንሽ ከካፓሲተር ደግሞ ከፍ ያሉ ሆነው እናገኛቸዋለን ማለት ነው። ሲለኩ እነሱ በኮንቲኒቲ በመልቲሜትር ኮንቲኒቲ ያነባሉ ማለት ነው ኢንዳክተሮች ወይም ኮይል። ስለዚህ ስራቸው ደግሞ አንደኛ በሚገኙበት በፓወር ሴክሽን ውስጥ ይገኛል። ሁለተኛ ምንድነው? ቮልቴጅን የማረጋገጥ ስራ ይሰራሉ። ከረንትን አረጋግተው ያሳልፋሉ ማለት ነው። በስኬማቲክስ ደግሞ ኤል ተብሎ ይጠራል ማለት ነው። እንትናቸው ሲምቦላቸው ኤል። አምስተኛ የምናየው ክርስቲያል ኦሲሌተር ነው። ክርስቲያል ኦሲሌተር ነው እንደምታዩት እንደዚህ ብረት ናቸው እና አልሙኒየም ነጭ ነገር ሆነው ላያቸው እንደዚህ እንደምታዩት 16 24 8 ወይም 12 ሺህ ምናምን ይላል። እነዚህ በጽሑፍ አለባቸው ማለት ነው እንደዚህ። ስለዚህ እነዚህ ክርስቲያል ኦሲሌተር የሞባይል ክሎክ ሲግናል ይፈጥራል ማለት ነው። ሌላ ይሄ ከተበላሸ ኔትወርክ ጋር ችግር ኔትወርክ ላይ ይሰራልን ይችላል፣ ኔትወርክ ይጠፋብን ይችላል ማለት ነው። ስለዚህ ክርስቲያል ኦሲሌተር ይህን ይመስላል ማለት ነው። ሲፒዩ አይሲ በስድስተኛ ደረጃ የምናየው ይሄ ስልካችን አእምሮ ማለት ነው። እዚህ ጋር እንደምታዩት ሁለት አይሲ አለ። አንዱ ሲፒዩ ነው፣ አንዱ ደግሞ ፍላሽ አይሲ ነው። ለሲፒዩ ማለት ሲፒዩ የስልኩ አእምሮ ነው። ሁሉንም ትዕዛዞች ያስተዳድራል፣ አንድሮይድ ሲስተም ያስኬዳል። ይሄ ሁሉንም ኔትወርክ፣ ካሜራ፣ ኦዲዮ ሁሉም ይቆጣጠራል ማለት ነው። ስለዚህ ሲፒዩ ላይ ከላያቸው ላይ ኳልከም፣ ሚዲያቴክ፣ ስፒዲተራም፣ አርዲኤ ብሎ ከተጻፈባቸው እነዚህ የሲፒዩ አይነቶች ናቸው ማለት ነው። በዚህ በቀላሉ መለየት እንችላለን ማለት ነው። ስለዚህ ሲፒዩ ይሄን ይመስላል። ሰባተኛ ፍላሽ አይሲ። ፍላሽ አይሲ የምናገኘው በአብዛኛው ስማርት ስልኮች ላይ ነው። እሱም ከሲፒዩ አጠገብ ልናገኘዋለን። ከሲፒዩ ከፍ ይላል ማለት ነው። ትንሽ በሳይዝ አንዳንዴ እኩል ሊሆን ይችላሉ። ስለዚህ ከሲፒዩ አጠገብ የምናገኘው ፍላሽ አይሲ ነው ማለት ነው። ይሄ ማለት ደግሞ ምንድነው? የስልኩ ቋሚ መረጃ ማከማቻ ነው። ይህ ማለት አንድሮይድ ሲስተሙን ፎቶ፣ ቪዲዮ፣ አፕሊኬሽን በዚህ ውስጥ ይቀመጣሉ ማለት ነው። ስለዚህ ባጭሩ የስልኩ ኢንተርናል ስቶሬጅ ነው። አንድ ላይ ራምና ሮምን አብሮ የያዘ ነው ማለት ነው። ስለዚህ ፍላሽ አይሲ ከሲፒዩ አጠገብ ላይ እናገኘዋለን ማለት ነው። ፍላሽ አይሲ ይሄን ይመስላል ማለት ነው። ስምንተኛ የምናየው ፓወር አይሲ ነው። ፓወር አይሲ ደግሞ የስልካችን ዋና የኃይል አካፋይ ሲሆን ይህም ለእያንዳንዱ ሴክሽን ፓወር የሚያካፍልን ማለት ነው። ይህ ማለት ከባትሪ የሚመጣውን ፓወር እሱ ለሁሉም እንደየአስፈላጊነቱ እየመጠነ ያካፈለ ማለት ነው። ለሲፒዩ፣ ለፍላሽ አይሲ እንዲሁም ለኔትወርክ ሴክሽን ለሁሉም እንትን ፓወር የሚያካፍልን ፓወር አይሲ ይባላል። በአብዛኛው በካፓሲተር የተከበበው ሆኖ እናገኘዋለን ማለት ነው። በመጠኑም ከሲፒዩ እና ከፍላሽ አይሲ ትንሽ አነስ ያለ ሲሆን ነው ማለት ነው። ስለዚህ ፓወር አይሲ ስራው ዋናው ኃይል ማከፋፈል ነው ማለት ነው። ዘጠነኛ የምናየው ቻርጂንግ አይሲ ነው። ቻርጅ አይሲ ደግሞ ብዙ ጊዜ የምናገኘው ባለ 6 እግር አለ፣ ባለ 8 እግርም አለ። አንዳንድ ስማርት ስልኮች ላይ ደግሞ እግሮች አይታይም አይሲ የሚመስላል ማለት ነው። ስለዚህ
ቻርጅ አይሲ ምንድነው ዋናው ስራው? ቻርጅን ይቆጣጠራል፣ እንዲሁም ባትሪ ይጠብቃል ማለት ነው። እንዲሁም ከቻርጅ የሚመጣውን 5 ቮልት ወደ 4.2 ቮልት በመቀነስ ለባትሪ ተገቢውን ቮልቴጅ ይሰጣል ማለት ነው። ስለዚህ ቻርጂንግ አይሲ ስራው ዋናው ምንድነው? የገባውን 5 ቮልት ወደ 4 ቮልት መቀየርና እንዲሁም ቻርጅ መቆጣጠር እንዲሁም ባትሪ መጠበቅ ነው። ስለዚህ ብዙ ጊዜ የምናገኘው ቻርጅ አይሲ ባትሪ ኮኔክተር አካባቢ እና በቻርጅ ኮኔክተር አካባቢ ጋር እናገኘዋለን ማለት ነው። አጠገቡ ላይ ደግሞ ፊዚብል ሬጂስተር ትሆናለች ማለት ነው። ፊዚብል R22 ሬጂስተር ትሆናለች። ስለዚህ እሱ ከሆነ ቻርጅ አይሲ ነው ማለት ነው። ገቢ 5 ወጪ ደግሞ 4.2 ቮልት ይኖራል ማለት ነው። አስረኛ የምናየው ኔትወርክ RF አይሲ ነው ወይም ኔትወርክ አይሲ የምንለው። ይሄ ደግሞ ብዙ ጊዜ ከኔትወርክ የተያያዘ ነው ማለት ነው። ስለዚህ በአብዛኛው የምናገኘው ከሲፒዩ እና ከፓወር አይሲ አካባቢ ጋር እናገኘዋለን። ይሄ ደግሞ የሬዲዮ መልእክቶችን ይቀበላል እና ይልካል ማለት ነው። ያ ሲግናልን ይልካል ወይም ይቀበላል ማለት ነው። ሲበላሽ ምልክት ወይም ሲግናል ይጠፋል ማለት ነው። ኔትወርክ ስልካችን ላይ ላይሰራ ይችላል፣ ኖ ሰርቪስ ሊሆን ይችላል ማለት ነው። አንዳንድ ስልኮች ላይ ከፓወር አይሲ ጋር አብሮ መርጅ ተደርጎ ይሰራል ወይም ከሲፒዩ ጋር መርጅ ተደርጎ ሊሰራ ይችላል ማለት ነው። መለየት የምንችለው አንዳንድ ስልኮች ላይ ምንድነው ዳታ ሽቱን የስልኩን ቦርድ በማስገባት በዳታ ሽት ማግኘት ይቻላል ማለት ነው። ኔትወርክ አይሲ ኔትወርክን ይልካል ወይም ይቀበላል ማለት ነው። ይሄ ነው ኔትወርክ አይሲ ይመስላል። 11ኛ ኮፑለር እናያለን ማለት ነው። ኮፑለር በተን ስልኮች ላይ የምናገኘው በአብዛኛው 6 እግር ነው። ይሄም ምንድነው ኮፑለር ከኔትወርክ አንቴና አጠገብ ትገኛለች። ስራዋ ምንድነው? ኮፑለር የኔትወርክ አይሲን መልእክት ይቆጣጠራል። ከፓወር አምፕሊፋየር የሚመጣውን መልእክት ይመረምራል። እንዲሁም ለኔትወርክ አይሲ ደግሞ መረጃ ይሰጣል ማለት ነው። ባጭሩ ከኔትወርክ አንቴና የሚመጣውን ሲግናል ለኔትወርክ አይሲ ይሰጣል ማለት ነው። ይሄ ከተበላሸ ብዙ ጊዜ ኖ ሰርቪስ ይላል ማለት ነው። ስልካችን ኖ ሰርቪስ ይላል ማለት ነው። የሚገኘው ኔትወርክ አንቴና አጠገብ ላይ 6 እግሯን እናገኘዋለን ማለት ነው አብዛኛው። ስለዚህ ኮፑለር ሲግናልን እያጣራ ለኔትወርክ አይሲ ይሰጣል ማለት ነው ባጭሩ። 12ኛ የምናየው ትራንዚስተር ነው። ስልክ ላይ እንደዚህ ትራንዚስተር እናገኛለን። ትራንዚስተር እዚህ ጋር ብዙ ጊዜ ስራው ስዊች ማድረግና አምፕሊፋይ ማጉላትና ስዊች ማድረግ ኦን ኦፍ ማድረግ ነው ስራው። ስለዚህ አምፕሊፋየር እዚህ ጋር ስልክ ላይ የምናገኛቸው አምፕሊፋየር የሚያደርጉልን ኔትወርክን ያባዙልናል ማለት ነው። ስለዚህ እነዚህ አምፕሊፋየር ትራንዚስተር ናቸው ማለት ነው። ስልክ የምናገኛቸው አብዛኛው ሲም ካርድ ቤት አካባቢ እና ሲፒዩ ወይም ፓወር አይሲ አካባቢ እናገኛቸዋለን ማለት ነው። እነዚህን ካገኛችሁ ትራንዚስተር ናቸው ማለት ነው። አምፕሊፋየር ትራንዚስተር ናቸው ማለት እነዚህ ኔትወርክን የሚያባዙልን። የዛሬው ትምህርታችን ይሄን ይመስላል። በቀጣይ በመልቲሜተር እንዴት አድርገን የተቃጠለው ያልተቃጠለውን ኮምፖነንት አለካክ እንዴት አድርገን እንለያለን የሚለውን ይዤላችሁ እመጣለሁ ማለት ነው። እስከምንገናኝ ድረስ መልካም ጊዜ። ቻው